ሰላም እንዴት ናችሁ? እንኳን ወደ ቻናላችን በሰላም መጣችሁ። ዛሬም እንደተለመደው አሪፍ የቲክቶክ ቪዲዮዎችን ይዤላችሁ መጥቻለሁ። ከዛ በፊት ግን ሰብስክራይብ ማድረጋችሁ እንዳትረሱ። ሰብስክራይብ ካደረጋችሁ አዳዲስ ቪዲዮ ይመጣላችኋል ማለት ነው በመለቅበት ጊዜ። ወደ መጀመሪያው ቪዲዮ እንሂድ። ወደ መጀመሪያው ቪዲዮ ስንሄድ እንግዲህ ሴቶቻችን በጣም ፈጣጣ እየሆኑ ነው። እችን እስኪ አይተናት እንመለስ። የኔ ቆንጆ ምን ልታዘዝ? ኮንዶም ስጠኝ ማለት ኮንዶም ስጠኝ እኮ ለአንቺ ተሳስተሽ እንዳይሆን የኔ እናት። ፊኛ ነው ኮንዶም ነው የምሰጥሽ። ኮንዶም ስጠኝ እኮ ምን ይሰራልሻል? ወንዶች ራሱ እኮ ለመጠየቅ ፈርተው ጸጉራቸውን አሽቶ ተሽኮርሞ ምናምን እኮ ነው የሚጠይቀው። ሻይ ቅጠል አረግሽው እንዴ? ራሴን ለመጠበቅ ምንድነው ራስ ማከክ ምናምን የሚያስፈልግ? ራስሽን ደግሞ ለመጠበቅ አክቲቪስት አለ፣ እግረኛ አለ፣ ታንከኛ አለ፣ አየር ወለድ አለ፣ እግር ወለድ አለ፣ ብዙ ነገር አለ። ምን ይሰራልሻል? አሁን በዚህ ነሽ ቢገባ ኮንዶም ከዛም በላይ ነው። ቆይ ግን የሐኪም ማስረጃ ይዘሻል? በእናትሽ ቸኩላለሁ። ኮንዶም ስጠኝ። ይሰጥሻል፣ ይበርድልሻል። ምን አጨቃጨቅሽ? አቤት እችን ልጅ ያጋጠማት መከራ ስታሳዝን። እስኪ እንስማት። አሁን የምነግራችሁ ነገር የተከሰተው 2011 ላይ ነው፣ ያለፈው አመት ማለት ነው። እና ከምሽቱ 6 ሰዓት 7 ሰዓት አካባቢ ላይ ነው እና እስከ 5 ሰዓት ምናምን ነገር እኔ ቴሌግራም ምናምን እየተጠቀምኩኝ ነበረ እና አልተኛውም ነበረ። ልክ እንቅልፍ እንደወሰደኝ ምናምን ነገር በር መንኳካት ጀመረ ማለት ነው። ቤት ሁሉም ተኝቶ ነበረ። በር መንኳካት ጀመረ። ከዛ ሰምቼ እዚህ ነው እዚህ አይደለም እያልኩኝ ግራ ገባኝ። ከዛ በጣም አሁንም በኃይል መንኳካት ጀመረ። አለ አይደል ኃይሉ እየጨመረ እየበሩ መንኳካት ማለት ነው። ከዛ በኋላ ማሚ ጠራዋት። ማሚ ስጠራት ምንም አሰማኝም፣ ጸጥ አለች ማለት ነው። አባንም ጠራሁት። የእነሱ መኝታ ቤት ከኔ አጠገብ ነበረ እና ምንም አይሰሙኝም፣ ተኝተው ነው ብዬ ደነገጥኩኝ። ግን በቆየ ቁጥር በጣም ኃይሉ መጨመር ጀመረ እና በጣም መንቀጥቀጥ ጀመርኩኝ ማለት ነው። እና በጣም መጮ ጀመርኩ። አባ ምናምን ነገር ስል ምንም አይሰሙኝም ማለት ነው። በሩ አሁንም በኃይል መንኳኳት ጀመረ። ለካስ በህልሜ ነው። ርብቃ እንግዲህ አሪፍ ምክሮችን ለወንዶቻችን እየሰጠች ትገኛለች። እንስማት እስኪ። ብሮ ተዋውቃት በ2 ሳምንቷ ልደቷ ከሆነ በ3ኛ ሳምንቷ ጊፍት ከፈለገች ምን ጠብቃለህ? ራን ምርቅ ስንመረቅን እኮ ቤተሰብ አይደውልብን። እስኪ እቺ ቪዲዮ ያት። ወይ ማይ ሄሎ፣ አንቺ የታባሽ ነው? አይ የእህቴ እናት ሙታ ለቅሶ ቤት ነው። ዮኒ ማኛ እንግዲህ በየብሔሩ እንዴት እንደሚሳቅ እሱ ደግሞ ፈታ እያደረገ ያሳየናል። እሺ አስቾይራ ነው የሳቅ አይነቶች በአማርኛ በኦሮምኛ እና በትግርኛ ልሳቀው። በአማርኛ ስስቅ ሯ ትላለ፣ በትግርኛ ስስቅ ዋይ፣ በኦሮምኛ ኦቢ ጆሌ ትላለ። በቃ እንዲህ ነው ጭውቴው። ይመቻችሁ፣ መልካም ጊዜ። ሼባው ግን ምን ነካው? ቤተክርስቲያን በሚስምበት እድሜው በሚመለክሱበት እድሜው እንደዚህ አረ ይደብራል። እስኪ ይህን ሰው እዩት። ይኸው ከንፈርሽን ፍቅርዬ፣ መቼ ይሁን ያችን ጡት ሽታረገ እየጣባውልሽ ፍቅርዬ፣ ሁለቱን አገናኝቼ ጫፏ ላይ እንዲህ እያረኩልሽ እየላስኩልሽ ጥብት እያረኩልሽ ከንፈርሽን ምጥጥ አድርጌ ምላሴን በደንብ አድርጌ ሰጥቼሽ ጥብት እያረግሽልኝ ፍቅርዬ፣ የምንጫወተው መቼ ነው? አንድ ቀን በቅርብ ይሆናል። እሺ የኔ ፍቅር፣ ጉድድ አደርግሻለሁ። መልካም ቀሪ ጊዜ ይሁንልሽ። ወደሻለሁ። ድምጽሽን ላክልኝ። እሺ የኔ ፍቅር፣ ከንፈርሽን ቅድም ለኮየት ብዬ ማሳሰቢያ ሰጥቼ ነበር አይደለ? ሳልጨርስ ስራ ገቦኝ ረፍዶብኝ ስለነበረ ይኸውልሽ ዳውን እላለሁ ብትይ ቀልጠምሽን ወይ የኮየት መንግስት እኛ ራሳችን ቀልጠምሽን ነው የምንሰብር። ዳውን ዋይፋይ ለመጠቀም ብላ ፍቅረኛዋ ቤት ያደረችው ልጅ መብራት ቢጠፋም እሷ ግን ደስተኛ ነበረች። ምን ተጠቅማ ነው? በዳታ። እነዚህ ታታሪ ሰራተኞች አገራችን ወደፊት ሊያራምዱ የሚችሉ ልጆች በጣም ይደነቃሉ።
ይህ ግራ የሚያጋባ ሰውዬ ምን አይነቱ ነው እናታችሁ? ምን አይነት ሴት ነው የሚፈልጉት? ለኔ የምፈልጋት ምን አይነት መሰለህ? ምን አይነት ሴት ትሆኑልህ? ርዝም ብላ እሺ፣ አጠር ያለች። ዝም ብላ አጠር ያለች። አጠር ያለች። እሺ፣ አጠር ብላ ውጥር ያለች። አበስኩ ገበርኩ። እሺ፣ ቀንጃ አጠር ብላ ውጥር ያለች። በደም ግብአት ገብቶኛል። ቁመቷ 3 ሜትር ቁመቷ 3 ሜትር። ለእኔ ከባድ መኪና ሹፌር ስለሆንኩ ከባድ ሚስት ነው የምፈልገው። ክብድ ያለች ክብድ ብላ ደግሞ ቀለል ያለች መካከለኛ። እንዴት ያለች ነገር ናት? እሺ፣ ለዛች አይነት ሴት ከዛ በዝርዝር የዛሬው ቪዲዮ እንግዲህ ይህን ይመስል ነበር። ቪዲዮ ከተመቻችሁ ላይክ ማድረጋችሁ እንዳትረሱ፣ ሰብስክራይብ ማድረጋችሁ እንዳትረሱ። ሰብስክራይብ ስታደርጉ አዳዲስ ቪዲዮ ከሁሉም በፊት እናንተ ቀድሞ ይደርሳል። በሌላ ቪዲዮ እስከምንገናኝ ድረስ ቻው።